ሰላም እንዴት ናችሁ? ዛሬ ደግሞ እንደዚች አይነት ጣፋጭ ሁለት አይነት ከለር ያላት ዳቦ በቤቴ እንዴት እንዳዘጋጀው ነው ማሳያችሁ። ወደ ግብአቱ ስንጀምር 2 ኩባያ ዱቄት ላይ 1 የሾርባ ማንኪያ እርሾ፣ 1 የሻይ ማንኪያ የዳቦ ማሻሻያ፣ ትንሽ ጨው፣ 3 የሾርባ ማንኪያ ስኳር። እነዚህን ካደባለቅን በኋላ 1 እንቁላል፣ 1 የሻይ ማንኪያ ቫኒላ፣ 3 የሾርባ ማንኪያ የገበታ ቅቤ፣ ግማሽ ኩባያ ወተት አድርገን በደንብ ሽት አድርገን እናቦካለን 10 ደቂቃ የሚሆን። ከዛ በኋላ እቃችንን እንደዚህ ዘይት አስነክተን ክድን አድርገን ሙቀት እንዲያገኝ በፎጣ ሸፈን አድርገን እናስቀምጠዋለን። ሁለተኛው ግብአቱ ሁሉ ተመሳሳይ ነው። 2 የሾርባ ማንኪያ ካካኦ ብቻ መጨመር ነው እዛ ላይ ማለት ነው። ከዛ እንደዚህ እንደምታዩት በቆንጆ ሁኔታ አራት ማዕዘን አድርገን ቅርጹን እናወጣና ሁለቱንም እናደራርባለን። እንደዚህ እንደምታዩት ደግሞ በፒዛ መቁረጫም በቢላም መቁረጥ ይቻላል። ጥቅልል እያደረግን በቆንጆ ቅርጽ አስይዘን ፓትራችን ላይ እንደረድራለን። ከዛ በኋላ በ180 ዲግሪ ሙቀት ለ30 ደቂቃ ነው የምናቆየው። መጨረሻ ላይ ከላይ የቀባሁት ወተት ነው። እሱን ቀባ አድርገን አስገብተን ስናወጣው ከ30 ደቂቃ በኋላ እንደዚህ የሚያምር ዳቦ ሆኖ ነው የሚወጣልን። እንግዲህ እንደተለመደው አስተያየታችሁን እጠብቃለሁ። ሁላችሁንም በጣም አመሰግናለሁ። ወጣችኋለሁ።